የሚወዱ የሚመስሉ ነገር ግን ከስፍራ የሚያስለቅቁ የሚወዱ አይደሉም። ስፍራን አስለቅቀው ከእግዚአብሔር ክብር የሚያወጡ ናቸው። ዛሬ ነግራቸዋለሁ። ከስፍራችሁ የሚያወጧችሁ የሚወዷችሁ የሚመስሏችሁ ከዙሪያችሁ የሚያወጣ የሚለይ የእግዚአብሔር ክብር በእናንተ ላይ ይመጣል። ስለዚህ ለኢየሱስ ሚራሩ መስሎኛ ሰምተና ወሬ አድምጠና በሄሮድስ መንግስት ሰምተና ጭምጭምታ አድምጠና እኛ አንተን እንወዳለን። ስለዚህ ኢየሩሳሌምን ለቀህ ውጣ አሉት። ኢየሱስም ሂዱና ለዛች ቀበሮ ንገሯል። ኢየሱስ ክርስቶስ የሄሮድስን መንፈስ እንደ ሴት ነው ያወራው። ሴት ቀበሮ ጨካኝ ናት፣ ሳትራራ የምትገድል ናት። ለዛ ነው ሄዳችሁ ለዛች ቀበሮ ምን አድርጉ ንገሯት፣ እኔ ዛሬም ነገም እፈውሳለሁ፣ አጋንንቶችን አስወጣለሁ፣ እኔ ስራ አለብኝ፣ ስፍራዬን አልለቅም አለ። ሰይጣን የመጀመሪያ በህይወት ላይ እግዚአብሔር ያስቀመጠውን ጸጋ ፍርሃትን በመልቀቅ ስፍራን እንድትለቅ ነው የሚያደርገው። ወዳጅ የሚመስሉ የሚራሩ አይደሉም፣ የሚገድሉ ናቸው። ከእግዚአብሔር ፍቃድ የወጣ ቀን መሞት ነው የሚጀምረው፣ መጥፋት ነው የሚጀምረው። ፍርሃትን በመልቀቅ ሰይጣን ኢኮኖሚ በማሳጣት ባዶነትን በመርጨት በብዙ አይነት መንገድ ነው የሄሮድስ መንፈስ ዛሬም በተለያየ መንገድ ይንቀሳቀሳል። በተለያየ ለእግዚአብሔር ተለይተው ትንቢት የሚፈጸምበት ቦታ ላይ ሰይጣን እንድትቆይ አይፈልግም። እግዚአብሔር የሚሰራብሽ ቦታ ላይ ስፍራ ላይ ጠላት እንድትቆይ አይፈልግም። የሄሮድስ መንፈስ የሚገድል የቀበሮ መንፈስ ነው። ጨካኝ መንፈስ ለሕፃናት አይራራም። ለነ ዮሐንስ አራራም። አንገትን ይቆርጣል፣ ይገድላል። አያችሁ፣ ይገድል መንፈስ ዛሬ የብዙዎችን ጸጋ እየገደለ ያለ፣ የብዙዎችን ህልም እየገደለ ያለ፣ የብዙዎችን ራእይ እየገደለ ያለ ይህ መንፈስ በኢየሱስ ስም የተዋረደ ይሁን።